አንድ የገረመኝን ነገር ላጫውታችሁ። ኦክቶፐስ የሚባል የባህር እንስሳ አለ። አብዛኞቻችሁ ታውቁታላችሁ። ኦክቶፐስ 8 እግር በመኖሩ ይታወቃል። ከዛ ባሻገር 3 ልብ ነው ያለው። እንዲሁም ኦክቶፐስ ሰማያዊ ደም ነው ያለው። ከሌሎች ፍጥረቶች ይለያል በብዛት። 3ቱ ልብ ግን 2ቱ ለመተንፈሻ ወይም ለጊሉ ሲያገለግል፣ አንደኛው ልብ ብቻ ሰውነቱን ይቆጣጠራል። እና በጣም የሚገርመው ነገር ልቡ በሚዋኝ ሰዓት ስለሚቆም ከመዋኘት ይልቅ መንከባለል ወይም ባህር ውስጥ መራመድን ይመርጣል። ስለዚህ አይዋኝም ማለት ነው። ብዙውን ጊዜ አይዋኝም ማለት ነው። እና የተያያዘብኝ ነገር ብዙ ሰዎች አንዳንድ ነገሮች ላይ የበዛ ሪሶርስ ይኖረናል። ያ ማለት ልንጠቀምበት እንችላለን ማለት አይደለም። በጣም ብዙ የተማረ ይሰራበታል ማለት አይደለም። ብዙ ሀብት አከማችን ደስታና ህይወትን ይገዛበታል ማለት አይደለም። ይመቻችሁ። ለምን ራሱ ይሄን እንዳወራው አላውቅም።